አንድ ጊዜ እንዲህ በአይኔ ኢየሱስ ክርስቶስን አይቼዋለሁ እና ነገሩ እንደመሰላችሁ እሑድ ቀን ነው። ቲም ላይ ጸሎት ፕሮግራም ነበረ። ሁሌ ከሰዓት ጸሎት ፕሮግራም አለና ከዛ ጸሎት ፕሮግራም ከመግባቴ በፊት ዝም ብሎ ካለ ወትሮ ይናፍቀኛል ኢየሱስ ማለት ነው። የመስኪ መዝሙር አለ አይደል? ይሄ እና ይናፍቀናል ምናምን እሱ መዝሙር እየሰማው በጣም ናፈቀኝ። ላይክ ከወትሮ በተለየ በጣም ነፍሴ ናፍቀዋለች። ይዛቀና እንባይ ቀረ ብሎ ድንገት ጸሎት ህብረት ገብተን ሰውን ጌታ በጣም ክሬዚ ሆነ ታሪክ ነው የጸለይን እና ተንበርክኬ የጸለይን አለቅሳለሁ በጣም ላይክ አዶኑ ምን እንደሆነ ግን ያስለቅሰኛል ታውቃላችሁ በጣም ማለት ነውና እያለቀስኩ ከመሃል ጂሰስ በጣም ክሬዚ የሆነ ነገር ጌታ ምስክር እና ከመሃል ተንበርክኬ ጸለይኩ ነው ገባችሁ እና የተንበረከኩትን እኔ ነው ያለው ገባችሁ እንዴት እንደሆነ ተንበርክኬ ያለው በሴም ታይም ላይ ቀን ነው ተኝቼ አይደለም አውቃለሁ ራሴን በደንብና የተንበረከኩትን እኔ አያዋለሁ ላይክ ሳለቅስ አያዋለሁ ኢንቫይሮንመንቱ ላይ ሌሎች ወንድሞቼ ሲጸልዩ ምናምን አሉ እኮ ግን እነሱ ጨለማ ቦታ ነው እኔ ራሴን ግን እንደዛው እንደተንበረከኩት ሳለቅስ ምናምን አያዋለሁ ራሴና ጨለማ ነው ዙሪያ ይገርማችሁ ሌሎች የሚጸልዩትም ጸሎት ይሰማኛል እኔ ማለቅሰውም ይታወቀኛል ግን አያዋለሁ ራሴን በጌታ ከዛ እንደዛ እያየሁ ያለ ድንገት ከፊቴ ማለት ነው በጣም ረጅም ወርቃማ ከለር የሆነ በርም አለ ድንገት እኮ እኔ በተንበረከኩት ፊት ለፊት በጣም ትልቅ በር እኔና በሩ ስንነጻጸር እንደመሰላችሁ እኔ ከጫማዬ ጋር ማለት ነው ጫማዬ እኔ ሆኜ ቁመቴ ደግሞ በሩም ዳር ላይክ ልክ እንደዛ የሚያክል በር በጣም ትልቅ በር ማለት ወርቃማ እና ከፊቴ አለና በጣም አለቅሳለሁ የሚገርማችሁ ማለቅሰውን እኔ ነኝ ያለው at the same time ያለቅስኩ በኢየሱስ most of people like ይሄ crazy ነው እንደዚህ ምናምን ይሄ ነው ህይወቴ ሊሆነው ከዛ ድንገት ያበር ማለት ተከፈተ ጨለማ ቦታ ነው በሩ ብቻ ወርቃማ ነው የተኛ እኔ ተንበርክኬ ያለቀስኩና በሩ ተከፈተ ማለት እና ሲከፈት ማለት በጌታ በኢየሱስ እንደዚህ አይነት ነጭ ነገር በህይወቴ ነው ጌታ ምስክሬ ነው አይቻላል ላይክ አምፖል አይናችሁ ላይ ሲበራ ነጭ ነው ትላላችሁ which is እሱ ጨለማ ነው በዛ ንጣት አንፃር ስታዩት ላይክ ፒውር ነጭ ፒውር ማለት በኢየሱስ ኢንቫይሮም ያለውበት እንዳለ ነጭ ሆነ ልክ በሩ እንደተከፈተ ነጭ ሆነ ላይክ ቦታው እንዲሆነ ደመና ውስጥ እንዳለው የሚታወቀኝ ኦኬ ግን ነጭ ነው በቃ ኤቭሪቲንግ ነጭ ነው ማለት እንዴት ያብራራ ነጭ ነውና በጣም ያለቀስኩ ሰደንሊ ድንገት ቀናስ አንድ ማለት ነው ረጅም ሰው ቁጭ ብሏል የሆነ ወንበር ነገር ላይክ እንደ ሁለት ደረጃ የሆነ እንደ መድረክ ነገር ሆኖ ቁጭ ብሏል ኦኬ ረጅም ነው ኦኬ እኔ እግሩ ጋር ነው ኦኬ እግሩ ጋር ነኝ ቀሚሱ ይታየኛል እና ረጅም ነው ፊቱ አይታይም ላይክ ምንድነው ብርህ እንትን ነው የሆነ ሲበራ ነገር የለም ፊቱ በቃ ሊትራሊ አይታይም ከርዝመቱ የተነሳ ግን ሰው እንደተቀመጠ አይ ነው ከዛ በጣም አለቅሳለሁ ይከረማችሁ ልክ በሩ ሲከፈትና ያን የተቀመጠ ሰው እንዳየው ማለት ልቤ እዚህ ውስጥ ማለት ነው ሰውነቴ ውስጥ ልቤ ሳህን ላይ ውሃ ስታረጉ እንዴት ነው ወደዚህ ይዋለል ይላል ልክ እንደዛው በቃ ፈሰሰ ማለት ላይክ ብዙ ቀን ተደስቼ አውቃለሁ በጣም ብዙ ቀን በብዙ ምክንያቶች ግን የዛ ቀን ደስታ ያው ጌታ ምስክር ተደስቼ አውቃለሁ ደስታው ምቾቱ አዶኑ ግን ያስለቅሳል ግን ደግሞ ደስ የሚል ነው ኦኬ ከዛ አለቅሳለሁ
ድንገት ያ የተቀመጠው ኢየሱስ እንደሆነ በምን ታወቁ ታውቃላችሁ? የተንበረከኩት እኔ እግሩ ስር ነው። በጣም ትንሽ ነኝ ከሱ ትልቅ ነው። ልጄ ረዳሃለሁ ብሎ እጁን እንዲላክልኝ እኔ በቃ ምን ፌንት መብላት እኮ አንድ ነገር ማለት ኦ ጂሰስ ሞኖና ሰብ እብድ ፈራ አይ ነው ራሴና ያው እንደዛ እንዳለኝ ሊይዘው ፈለኩ፣ ግን በዚህ ፍጥነት ጠፋ እና ራሴን እዛው ህብረት ውስጥ አለ። ወይኔ አልገባችሁም? ጌታ ምስክር እብድ ታውቃለህ ማለት አስጠላኝ፣ መኖር አስጠላኝ። ምንድነው በርከስ ለካ ነፍሴ የምትፈልገው ያንን ነው ታውቃለህ። ምቾት፣ ፒስ፣ በቃ ይሄ መጠበቅ፣ የሆነ የደህንነት ስሜት ኢትስ ላይክ የሚዳሰስ ነገር በቃ መሄድ ፈለኩ። አበርኩኝ፣ ጌታ ምስክር። ከዛ በቃ አርፍጄ ወጣሁ። ከዛ ቤት መውጣት አቃተኝ፣ ድክም አልኩኝ። ቤት መጥቼ እንዴ ልተኛ እና አይ ነው ኢየሱስ እንደሆነ አይ ፊቱን አላይ ፒውር ነው የሆነ ብርሃን ሲበራ በኢየሱስ እና ከዛ ጊዜ በኋላ በንጋታው ጠዋት ተነስቼ ሄድኩኝ ቦታው ላይ ተጸልይበት የነበረው ቦታ ላይ አልቅሼ ወፍ አላየሁም። ከዛ ወዲህ ነው ያኔ ያየሁት ጌታ። ልክደው አልችልም። ካደው እንገላለን ቢሉ ወይኔ ደስታዬ፣ ወይኔ ምቾቴ፣ ወይኔ ደስታ ጌታ። ሞት ለኔ አሁን ፍርሃት አይደለም፣ ሰርጌ ነው። ገባ እልል እያልኩ ነው። ምክንያቱም ያን የመሰለ ውበት ጋር ነው የሚለው። ገባ አይደል? እና ይሉኛል የሆነ እርድና ማላቅ የሆነ አሁን የሚባለውን የዘመኑን ኤጅ ላይ እንዴ አራዳ አይደለ እንዴ ጨብስ ፏበል ምናምን የሚሉትን ነገር ማላቅ ይመስላችኋል? አውቀዋለሁ በደንብ አይኔው እና ግን ይሄን ውበት አይቼ እንዴት በቃ ራሱ በጠጣ ራሱ ይጣፍጠኛል ማለት አረካም። በቃ እርካታ ኦፕቲመም ሌቭሉን አየሁት። ገባ አይደል? ነፍሴ እየፈለገች የምትንከራተተው አይቼዋለሁ። ለኔ ህይወት ክርስቶስ ነው ያለው ጳውሎስ ገብቶኛል። እና በቃ አሁን እርካታን ፍለጋ አልንከራተተም። ፋራነ እንደ አንተ ዝም ብለህ ቸርቸኛ ትሆናለህ እንዴ? ኧረ እኔ ፋራውኛ አይደለም፣ ፓፓ አርጎኝ ነው። ይሄን ያየ በእውነት አለመሆን አይችልም። ስለ ኢየሱስ አለመውራት አይችልም። ጌታን አለመውደድ አይችልም። እኔ ሌሎች ሃይማኖቶች እንዲህ ቢወቅሽ መናገር ማልችልም። በቃ ኢየሱስ ለነሱ እንዴት እንደሚሳሳ እኔን ሲያይገብት፣ ስለዚህ ለሰው በሱ ልክ እንድሳሳ ሆኛለሁ እኮ ገብቷል ማወራው። እኔ አሁን ድንብርብር ወይኔ ኢየሱስ ልሞትላችሁ፣ ያኔ በቃ ልሞት። ጌታ እስከዛሬ ድረስ በቤቱ እንድቀጥል ሪዝን የሆነኝ የጌታ ፍቅር ያኔ ማለት ነው። ዮሐንስ 21 ላይ ነው 20 ላይ ነው ደግሞ ታያችሁ የሚል ጥቅስ አለና ጴጥሮስ ኢየሱስ ከሞት ተነስቶ ድጋሚ ሲያየው ከውሃ ውስጥ ወጥቶ ይላል ልብሱን ለብሶ መልሶ ወደ ውሃ ወደቀ። ግራ የሆነ ነገርና ደሴም ግን ክሬዚ ነው የሚያደርግ አፕሮች አድርጉ ባይል በእውነት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ አልተቀበላችሁ፣ በእውነት ይሄን ጌታ ተቀበሉ፣ ታተርፉታላችሁ። ላይ የዘላለም ህይወት አይታችሁ ማታውቁት እረፍት፣ ሰላም፣ ደስታ ላይ የሚገባ ነገር ሳይሆን ብቻ የሆነ ኮምፈርት ዞን ውስጥ። ለዛ ነው ኢየሱስን ተቀበሉ እያልን የምናዘጋችሁ። በእውነት ኢየሱስ የዘላለም ህይወት ነውና ይሄን አይቼ እኔ አሁን ዘፈን ኃጢአት ነው አይደለም እንትን እኮ ኃጢአት አልተጻፈም ምናምን ልል አልችልም። ገባ ያን የቅድስና ሌቭል ያንን ንጻት ያንን ቁንጅና አይቼ እዚህ መጥቼ ሎሚሽ፣ ብርቱካንሽ፣ ቁርጭምጭሚት፣ ጉንጭ ምናምን የሚለውን ሰምቼ ልደሰት
አረ እኔ ደስታዬ ሰማይ ተሰቅሎ ቀርቷል። የኔ ደስታ እሱን ደስተኛ ሆኖ ማየት ከባድ፣ ያንን ፊት ማየት ነው ጉጉቴ። ስለዚህ መኖር አልፈልግም፣ ቶሎ መሞት ፈልጋለሁ። ጌታም መሞት ፈልጋለሁ። እኔ አሁን ምንድነው ግብ ብትሉኝ ብዙ ጊዜ ጓደኞቼ ሲጠይቁኝ ማለት መሞት በቃ እንት ላይክ መሞት ፈልጋለሁ። የምሬት አይደለም ይናፍ ይገባል። ብሞት ከሱ ጋር ልሄድ ከሱ ጋር ልኖር እናፍቃለሁ። ብኖር ግን ጥቅሙ ለእናንተ ተፈላልና ጌታ ኢየሱስን ያልተቀበላችሁ ፕሊዝ ለግል አዳኛችሁ አድርጋችሁ ተቀበሉ። ማታቁት ረፍት ነው የሚጀምረው። ተባረኩልኝ። ወዳችኋለሁ።